ያንተ ቸርነት ከሳበ ይቻላል ብሎ ነበር ይቻላል ግን እንዳነበብኩት እንደተረጎምኩት አደረገ በሰስከሰስ አርጉ አጥፋታው ስለማያነቡ አጣው አላውቃትማ ምን እንዴት የምትባል ሁለት ቀን እንዲያረኳት በሶስተኛው ቀን ግን ገልጬ ሳያት ፊደሏ ይለያል ይናገራል ራሴን ተጠራጠርኩ ራሴን ራሴ ነው አይደለም ምንድነው ነገር ጨመር ወጣሁና የነፍስ አባት አቤት ሊያንስ ሲጨርስ አባታችን አቤት ምንድነው ይሄ ይነበባል እስቲ የስሙኝ አልኳት የሰኔ ጎልጎታው እያነበብኩ ሰር እንዴ ወለተ ማርያም ምን መሆንሽ ነው እኔ እንጃ ይነበባል እግሩን እጁን አለየትኝ ይሄ ይላል ይሄ ይሄ ትላለች ይቺ ፊደል እንዲህ ናት በጣም ከምንም በላይ ተሰማቸው ተቃጥተው ማለት ነው ያቤት ተፈቀደ ያቤት ከወሰደ ከወደደ ነው ማለት አንዳንድ ነገሮች ምናምን ዝም ብሎ እንዲህ በፊት ላይ ይጠይቃል ሶት እንዲህ ብድጋር ቢዘይስ ይሁን ነገር አለ እንዲህ የተጻፈ ነገር አይ ልጅ ያለለገው አይምሮ አይታጣም ምን ይረበሽ ነገር የለም ግን ያን የምናገረው ነገር እንዲህ አይደለም ለቆስ ወደዚህ ሁሉንም መጻፍ ያነሳ ምንም ሲያስቸግረኝ እኔም መጽናናት መረጋጋት ሁሉንም ተዚያ ወደዚያ ነው የሚቀንተን የሚለኝ እግዚአብሔር ይመስገን በጣም የሚገርም ነው እግዚአብሔር ምን የሚሳነው ነገር የለም የእውቀት ባለቤት እሱ ስለሆነ ሰኔ ጎልጎታውን እንዲያነቡ ፊደልን እንዲያውቁ ያደረገ አምላክ ስሙ የተመሰገነ ይሁን በዙሪያው እነዚህ አራዊቶችን በአካል አይተዋቸው ያውቃሉ ሲመጡ እዚህ ቦታ ላይ ነብር ሌሎችም ጅብ የመሳሰሉ እንስሳት እንደነበሩና ከሁለት ዓመት በኋላ እንደሄዱ ይነገራል ይሄ ምን ያክል እውነት ነው ይሄ እንግዲህ አብረን የሁለት ዓመት እንዲሆን እንግዲህ በግና ፍየል ወይም ደግሞ ያ ድመት ወይም ውሻ የሚቀመጣል አይደል እንዴ እነዚያ እነሱ መኖር አለመኖር የኔ ያለውባት ቦታ የነሱ በወዲያ ፍት ይመጣሉ በዚህ ተፈራንደ ወደዚህ ይገባሉ የኔ ቦታ ትንሽ ተነስ እንዲህና እንዲህ ማለት ነው ማን መተላለፊያቸው ግን እንዲህ ብለው መኖር አለመኖርን አንዛጉ አንገታቸውን አይተው ይገባሉ ሲወጡም እንደዚህ ሲገቡም እንደዚህ አንድ ቀን አየሽ ሰውነን ደነገጥ ወይም ተቃወም ወይም ደግሞ ትክሳስ ያደረሰው ነገር ምንም አላፈው እየተያየ ነው እንደዚህ ምን ምንድናቸው በዚህ የነበሩት አሳማለ ኮርኮሮ ነብር ጅብ እንታይኔ ያቸው ነው በጣም የሚገርም ነው እንደ ቤት እንስሳት ሆነው ማለት ነው ከዛ በኋላ ወደ ሌላ ቦታ ነው ሄዱት ወደዚህ ማለት ተኛ ማዶ ተንጫ ማዶ ይባላል ገዳሙ ሲገደም ሄዱ ልክ እኔ አሁን ልክ በሁለት ዓመቱ በገባው የፋሲካ ዛሬ ሆኖ በጾመ ኢየሱስ በሱባኤው ሁለተኛ ሱባኤ ይዤ ማለት ነው ሁለተኛው ዓመት ይዤ ጾመ ኢየሱስ አልቆ ዛሬ ሆሳዕና ነው እንትን ቅዳሜን ሆኖ ፋሲካ አለን ነገ ፋሲካ ለሰኞ አጥቢያ ወጡ እሁድ ለሰኞ ሁሉም ሄዱ አስረከበውት ሄዱ እማ ሆይ ከአራዊት ጋር ያላቸውን ቆይታ የገጠማቸውን ሲናገሩ ዋሻው ውስጥ ውሃ አለ ውሃውን ለመጠጣት ነብርና ዝንጀሮች በየጊዜው ይጣላሉ ዝንጀሮቹ አፈር ይዙና ነብሩን ይጠብቁታል ሲመጣ አይኑ ላይ ይበትናሉ ነብሩ አይኑን ሲያሽ እነሱም ይሄዳሉ አንድ ቀን በዚህ ቦታ እንቅልፍ ሽልብ አደረገኝ ስነቃ ዝንጀሮች ዙሪያን ከበውኛል አልደነገጥኩም አዩኝና ሁሉም ወጥተው ሄዱ ከዛን ጊዜ ጀምሮ አይቻቸው አላውቅም አሉ በሰሞነ ሕማማት ቆይታችን ሥርዓቱ ጥብቅ እንደሆነ ተመልክተናል ከሰኞ እስከ ሐሙስ ከሌሊቱ 9 ሰዓት ቤተክርስቲያን ገብተው አድረው ውለው ምሽት 1 ሰዓት ላይ ይወጣሉ በዚህን ጊዜ ማየት ሳናቸውም ሆነ የአካል ጉዳተኛ መነኮሳት ሳይቀሩ የክርስቶስን መከራ በማሰብ ሲሰግዱ ይከርማሉ ሐሙስ
ከሌሊቱ 6 ሰዓት ቤተክርስቲያን ገብተው አድረው ውለው ማታ 1 ሰዓት በጠዋፍ ተጠብጥበው ስግደት ይጨርሳሉ። ትንሣኤንም ገዳማያንና ሱባኤተኛ በጋራ ያከብራሉ። የገዳሙ ችግር የመናንያን ማደሪያ ባዕትና ውሃ ማጠራቀሚያ ታንከር ነው። በእማሆይ ወለተ ማርያም የሚመራው ገዳም በትንሽ ነገር ብዙ እየሰሩ ገዳማት የልማት ምንጭ እንጂ የልመና ማስታወቂያ መሆን የለባቸውም በማለት እየተንቀሳቀሱ የጥሩ ነገር ምሳሌ እየሆኑ ናቸው። ትንሽ እገዛ ቢደረግላቸው የት እንደሚደርሱ መገመት አያዳግትም። በጌጠኛ ቤትህም ልማት ይሁን መዝሙር 121 ቁጥር 7 አለ እንጂ ቅዱስ ዳዊት ልመና ይሁን አላለም። ስለዚህ በዘመናችን ለገዳማቶች ተረባርበን ቀሪው ትውልድ ከልመና የጸዳ ይሁን እንላለን። የእማሆይ የመጨረሻ መልእክት ልጆቼ ኑና ከገዳሙ በረከትን ጥገቡ ይላሉ። ከቤትህ በረከትን ጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4 ዘራም አቡነ ሲኖዳ ቤተ ክርስቲያን ከአዲስ አበባ 180 ኪሎ ሜትር ጣርማ በር አስፋልቱን በመኪና እንደተጓዙ ወደ ቀኝ 54 ኪሎ ሜትር ሲሄዱ ሞላሌ ከተማ ይደርሳሉ። ከሞላሌ በእግር እየሄዱ ጥዲት አቡነ ተክለ ሃይማኖት ቤተክርስቲያን ተሳልመው 2 ሰዓት ሲሞላዎት ጥንታዊና ታሪካዊውን አቡነ ሲኖዳን ቤተክርስቲያንን ያገኛሉ። በአቡነ ሲኖዳና በአቡነ ሺኖዳ መካከል ልዩነት አለ። አቡነ ሺኖዳ ግብፃዊ ጳጳስ ሲሆኑ አቡነ ሲኖዳ ግን ኢትዮጵያዊ ጻድቅና ሰማዕት ትውልዳቸውም ሸዋ ወንጂ አካባቢ የነበሩት ናቸው። አቡነ ሲኖዳ በአንድ ወቅት ሲጸልዩ ለዘንዶ ግብር የተሰጠችው ልጅ እንባዋ ዳዊታቸው ላይ አረፈ። እሳቸውም ዘንዶውን ገድለው ልጅቷን አዳኗት። ልክ እንደ ሊቀ ሰማዕታት ቅዱስ ጊዮርጊስ በበትራቸው ከዓለት ላይ ውሃ ያፈልቁ የነበሩት አቡነ ሲኖዳ ሸዋና ጎጃምን እያስተማሩ እያሉ ንጉሥ ሕዝበናኝ ከ1430 እስከ 1433 ዓመተ ምህረት አቡነ ሲኖዳ ንግሥናን በመቃወም ንግሥናው ለአፄ ዘርዓ ያዕቆብ ይገባል ይላልን ሰምቶ ንጉሡ ተቆጥቶ ከደቀ መዛሙርቶቻቸው ጋር ደቅደሴት አስጋዛቸው። ይህ አልበቃ ብሎት ኅዳር 17 አሰየፋቸው። ከአንገታቸውም ውሃ፣ ደም፣ ወተት ፈሰሰ። በዚህን ጊዜ ምስራቅ ጎጃም ድርቅ ሆነ። ከ1413 እስከ 1430 ዓመተ ምህረት በአፄ ይስሐቅ ዘመነ መንግሥት ቀድሞ ሐዲሳትና የሊቃውንት መጻሕፍት ጉባኤያት ይነገርበት በነበረው ዲማ ጊዮርጊስ አካባቢ አቡነ ሲኖዳ በገደሙት ደብረ ጽሞና ገዳም ይኖሩ የነበሩት አባ መቃርስ ለሕዝቡ የአቡነ ሲኖዳን አጽም አምጥታችሁ በዚሁ በገደሙት ገዳም ይቀመጥ፣ ያን ጊዜ ሕዝብ ከማለቅ ድኖ ጥጋብ ይሆናል አሉ። ሕዝቡም ተስማምተው ደቅደሴት ሄደው ሊያመጡ ሲሉ ጣና ደቅደሴት ላይ ያሉት ሕዝብ በረከታችንን አንሰጥም አሉ። በብዙ ችግር አጽማቸውን በበቅለው ጭነው ደብረ ጽሞና ገዳም ሲደርሱ ዝናብ ዘነበ፣ ጥጋብ ሆነ። አጽማቸውም የተጫነችበት በቅሎ ወለደች። ከዚያን ጊዜ ጀምሮ መካኖች ገድላቸውን ሲያዝሉ እስካሁን ይወልዳሉ። በስማቸው የታነጸው ቤተ ክርስቲያን በፊት በዚህ ስፍራ ነበር። አሁን በአዲስ መልክ የተሠራ ቤተ ክርስቲያን የኮርኒሱ ጥበብ የሚረቅ ነው። ታቦታቸው አሁንም ድንቅ ሥራ እየሠራ ይገኛል። ፈጥኖ ችግርን ለሚሰሙት ለአቡነ ሲኖዳ ቤተ ክርስቲያን የሰጠችውን የስለት በግ ጅብ ሊበላ ግቢ ይገባል። ቀንዱን ነከሰ፣ ደርቆ ሞተ። የጅብ ችኩል ቀንድ ይነክሳል ብለው በጉን ወሰዱ፣ ጅቡንም ጣሉት። በተጨማሪም አቃቢቷ በትልቅ ቅል ውሃ ቀርተው ሲመለሱ ገመድ ተበጥሶ ከዚህ ገደል ላይ ቅል ወድቆ ትልቅ ድንጋይ ላይ አረፈ። ቅሉ ሳይሰበር ውሃው ሳይፈስ ምንም ሳይሆን ድንጋዩ ተሰበረ። ጊዜ የሰጠው ቅል ድንጋይ ይሰብራል የተባለው ከዚህ የተነሳ እንደሆነ ቦታው ላይ በአፈ ታሪክ ይናገራሉ። የአካባቢው ምዕመናን ስለ አባ ሲኖዳ እንዲህ ይላሉ። በጉ ጅብ ገደለ፣ ቅሉ ድንጋይ ሰበረ፣ ሕመምተኛው ድኖ ሸክሙን አቀለለ በማለት በኩራት ይናገራሉ። እኚህ የምታዩአቸው የ87 ዓመት አዛውንት አቶ ሸዋመነ ኃይለ ማርያም እግራቸውና ወገባቸውን ለረጅም ዓመታት ክፉኛ ታመው በአቡነ ሲኖዳ እምነት የዳኑ ናቸው። የዚህ ዝግጅት